ትሪያንግል በአንድ ትሪያንግል ውስጥ ኢንቴሪየር አንግል አለ። አዚኖ ዳት ኢንቴሪየር አንግል የምንለው ምንድነው? ሰማቸው 180 ዲግሪ የሚመጣ ማንኛውም ትሪያንግል ወይም ደግሞ የሶስቱ ማዕዘናቸው ላይ 180 ዲግሪ የሚመጣ ከሆነ ትሪያንግል ኢንቴሪየር አንግል ኦፍ ትሪያንግል ብለን እንጠራዋለን። ዛሬ ደግሞ ትንሽ የሱ ዘመድ ሌላ ምን አለ? ኤክስተርናል ላይ ሲፈጠር አንግሉ ኢን ሳይሆን ኤክስ። ብዙ ጊዜ ትምህርት ላይ ኢን ብሎ የሚጀምር ከሆነ ውስጥ እያለ ነው። ሶሻል ላይ ኢሚግሬሽን፣ ኢንተርናል፣ ኤክስተርናል፣ ኤክስትሪም፣ ኤግዞተርሚክ፣ ኢንዶተርሚክ ምናምን የሚባሉ ቃላቶች ሊኖሩ ይችላሉ። እነሱ ምን እያሉ ነው ማለት? ኢ ብሎ ከጀመረ ወደ ውጭ ነው፣ እያፈረሰው ነው። ኢን ካለ ደግሞ ወደ ውስጥ እያስገባ ነው ማለት ነው። ዛሬ ምን እንማራለን? ኤክስቴሪየር ውጭ ላይ ከትሪያንግሉ ውጭ ላይ ያለውን ነገር እንማራለን ማለት ነው። ኤክስቴሪየር አንግል ኢዝ አን አንግል on the outside of the triangle formed by the extending one of its side lengths። የአንዱ ሳይድ ሌንግዙ ትሪያንግል ምን አለ? 3 ሳይድ ሌንግዝ አለው። ተመልከቱ። እዚህ ጋር ምን አለ? አንድ ሳይድ ሌንግዝ አለ። እዚህ ጋር ምን አለ? አንድ ሳይድ ሌንግዝ አለ። ተመልከቱ። ይሄ ሳይድ ሌንግዙ አንደኛው ከፈለገ 3ቱም ሊያደርጉ ይችላሉ፣ ከፈለገ አንዱም ሊሆን ይችላል፣ ከፈለገ ደግሞ ሁለቱም ሊሆኑ ይችላሉ። ብቻ ሳይድ ሌንግዙ ኤክስቴንድ ባደረገ ቁጥር ምን ይፈጠራል? አንግል። ኦኬ፣ እዚህ ጋር ያለ አንግል፣ ይሄ አንግል የሚፈጠር ከሆነ ይህንን አንግል ነው ኤክስቴሪየር አንግል የምንለው። ተመልከቱ። እዚህ ጋር ትሪያንግል ነው አለኝ። ከዛ እዚህ ጋር ደግሞ on the outside ውጭ ላይ አንድ አንግል ተፈጥሯል። ይሄን አንግል ምን ብለን እንጠራዋለን? ኤክስቴሪየር አንግል። ኢን አይደለም፣ ውጭ ነው። ውጭ ላይ የሚፈጠር አንግል ኤክስቴሪየር አንግል እንለዋለን። ምን ላይ ነው የተፈጠረው? ትሪያንግል ላይ። ስለዚህ በጠቅላላ ኤክስቴሪየር አንግል ኦፍ ትሪያንግል ብለን እንጠራዋለን ማለት ነው። እዚህ ጋር እንደምታዩት ሁለት ቦታ ላይ ለመፍጠር ተሞክሯል። እዚህ ጋር አንድ ትሪያንግል አለ፣ ኤክስቴንድ አደረገ። ኦኬ፣ ይሄም አለ፣ እዚህ ጋር አለ፣ ምን አደረገ? አንግል ፈጠረ። እዚህ ጋር ያለው ኤክስቴሪየር አንግል ውጫዊ አንግል ብለን እንጠራዋለን። ትሪያንግል ሁለት አንግል ይኖራቸዋል አይደል? ውስጣዊ አንግል ውስጥ ላይ ሲፈጠር፣ ውጫዊ አንግል ውጭ ላይ ሲፈጠር ማለት ነው። ኦኬ፣ ሌላስ ምን አለ እዚህ ጋር? ይሄው እንደምታዩት ማንኛው ሳይድ ሌንግዝ ነው ኤክስቴንድ ያደረገው? ይሄኛው ሳይድ ሌንግዝ ምን ብለን እንጠራዋለን ማለት ነው? እዚህ ጋር የተፈጠረውን አንግል ኤክስቴሪየር አንግል ብለን እንጠራዋለን። ኦኬ፣ ስለ ኤክስቴሪየር አንግል ስናወራ ደግሞ ሁለት ነገሮች ተያይዘው ይመጣሉ። ስፔሻሊ በትሪያንግል ውስጥ ላይ ያሉ፣ ምክንያቱም ሪሌሽናቸው ምን ብለናል? ኢንቴሪየር እና ኤክስቴሪየር አንግል ዝምድና አላቸው ካል ምን አይነት ዝምድና ይኖራቸዋል ነው። ኦኬ፣ ምን የሚባሉ ነገር ይመጡናል እዚህ ጋር ቲቪያችሁ ላይ ስትነካኩ ምናምን እንደፈለጋችሁ ሶፋ ላይ ቁጭ ብላ ወይም ደግሞ ፍራሽ ላይ ቁጭ ብላ እንደፈለክ ማኔጅ የምታደርግበት ቲቪ ምንድነው? ሪሞት። ስለዚህ ምን ይመጣል ማለት ነው? ሪሞት አንግል የሚባል ነገር አለ ማለት ነው። ኦኬ፣ ሪሞት አንግል is an interior angle of it interior ውስጥ ነው። interior angle of a triangle ዳርቱ ናቸው on the inside of a triangle that are not touching or sharing the exterior angle of a triangle። አንድ ሪሞት አንግል የሚባለው በአንድ ትሪያንግል ውስጥ 3 አንግሎች አሉ። ውስጥ ላይ 3 አንግሎች አሉ። ከነዚህ ከ3ቱ አንግሎች ውስጥ ሁለቱ ሪሞት አንግል ተብለው ይጠራሉ። አንድ ትሪያንግል ስንት ነው ያለው? ውስጥ ላይ 3 አንግሎች አሉት። ከ3ቱ አንግል ሁለቱን ሪሞት አንግል ብለን እንጠራቸዋለን። እነማንን ነው ዋናው ጉዳዩ? መጀመሪያ ኤክስቴሪየር አንግል አውቀናል። ከዛ ኢንቴሪየር አንግል ደግሞ 3 እንደሆኑ አውቀናል። ከነዚህ ከ3ቱ ደግሞ ሁለቱ ሪሞት አንግል ተብለው ይጠራሉ። እና ታዲያ የትኛው ነው ሪሞት አንግል የሚባለው ካላችሁ ማን ነው እላችኋለሁ። እኔ ደግሞ ከኤክስቴሪየር አንግል ሊጋራው የማይችል ኤክስቴሪየር አንግሉን ተች የማያደርገው የኤክስቴሪየር አንግል ጎረቤት ያልሆነ ለኤክስቴሪየር አንግል ርቆ የሚገኝ ፋር አዌይ የሚሆን ከሆነ ምንድነው ማለት ነው? ሪሞት አንግል። ኦኬ፣ ምክንያቱም ቲቪ ላይ እኮ ማኔጅ የምታረጉበት ከታች ምናምን ነካ የምታረጉበት አለ አይደለ? እሱ ምንድነው ማኔጅ ማድረግ ይቻላል። ግን ከቲቪው ርቃችሁ ነው ምን እያደረጋችሁ ያላችሁት? እየነካካችሁ ያላችሁት። ስለዚህ ከቲቪ ርቃችሁ እንድትነኩ ቲቪውን ታች እንዳታረጉ ከተፈለገ ምን ትጠቀማላችሁ? ሪሞት አንግል። እዚህም እያለኛል ይሄንን ነው። እዚህ ጋር ያለውን ታች ማድረግ የለበትም። ምንድነው? ከሱ ርቆ ሊገኝ ይገባል። ማኔጅ የሚደረገው ከዚህኛው በጣም ርቀት የሚገኘው ነው ማለት ነው። ስለዚህ እዚህ ጋር አንድ ኤክስቴሪየር አንግል አለ። እዚህ ጋር ያለችው ቢ ሼር እያደረገች ነው፣ እየነካች ነው። እቺ ቢ ለዚህኛው ኤክስቴሪየር አንግል ሪሞት አንግል ልትሆን አትችልም። ሊሆን የሚችለው ማን ነው? እዚህ ጋር ያለው ሲ እና እዚህ ጋር ያለው ቢ ነው። ለማ ለዚህኛው ነው።
ኦኬ ለዚህኛው እንምጣ። ደግሞ እዚህ ጋር ደግሞ አንድ ኤክስቴር አንግል ተፈጥሯል። እዚህ ጋር ኤክስቴር አንግል ሼር የምታደርገው ወይም ደግሞ ጎረቤቷ የምትጋራው ማነች? ሲ። ስለዚህ እቺ ሲ ለዚህኛው ኤክስቴር አንግል ሪሞት አንግል መባል አትችልም። እነማን ናቸው ታዲያ ለዚህኛው ካላችሁ እና ቢ ነው ሊሆን የሚችለው ርቀው የሚገኙ ከቲቪ ርቃ ነው የምትነካው ሪሞትን። ሪመምበር ዛት አለቀ። ሌላ ምንም የተካበደ ነገር የለም። እዚህ ጋር ምን አለ? ኤክስቴሪየር አንግል አለ። ጎረቤቱ ማን ነው? ኤ። ስለዚህ ጎረቤቱ ጎረቤት መቼም ለአንተ ጥሩ ነገር ነው የሚናገረው። ለምን እንትን ይላል? ከአንተ ሀሳብ ጋር ይስማማል። ፋራዌ ሊሆን አይችልም በሀሳባቸው። ስለዚህ እሱን አንፈልገውም። የት ነው የምንፈልገው? ርቀን ነው። ርቀን ከማ ከኤክስቴሪየር አንግል ርቀን የምናገኛቸው ማና ማን ነው? ሲና ቢ። ለማ ለዚህኛው ይሄና ይሄ ይሆናሉ። ለዚህኛው ይሄና ይሄ ይሆናሉ። ለዚህኛው ይሄና ይሄ ይሆናሉ ማለት ነው። እንደዛ ከሆነ ታዲያ ሪሞት አንግል አንደርስታንድ ካደረግን ኤክስቴር አንግል አንደርስታንድ ካደረግን ምንድነው የሚቀጥለው? ኦብቪየስሊ it could be how can we calculate the exterior angle of a triangle? በጣም ቀላል ነው። the measure of the exterior angle of a triangle is the sum of the two remote angle። ቅድም ሁለቱን ሪሞት አንግል ያልናቸው የነሱን ሰም መፈለግ ስትደምሩ ከኤክስቴሪየር አንግሉ ጋር እኩል ይሆናል። ኦብቪየስሊ አሁን ለምሳሌ የዚህኛው ከማና ማናቸው የሚደመሩት? ይሄና ይሄ። ኦኬ ለዚህኛው ይሄና ይሄ፣ ለዚህኛው ይሄና ይሄ ደምራችሁ ማግኘት ትችላላችሁ ማለት ነው። እዚህ ጋር ከመጽሐፋችሁ ስፔሻሊ አሜዚንግ የሐረሪ ክልል ነው ይሄን የተጠቀምኩት። ሌሎች አካባቢ ላይ ደግሞ የምትጠቀሙ ካላችሁ ዩቲዩብ ቻናላችንን የምትከታተሉ ካላችሁ በዚህ መሰረት ሐሳቡ አንድ አይነት ነው። በዚህ መሰረት ልትሰሩ ትችላላችሁ። የመጽሐፋችሁን እንዲሰራላችሁ የምትፈልጉት ጥያቄዎች ካሉ ደግሞ በኮሜንት ሴክሽናችን ላይ ብታስቀምጡት እንዲሁም በቴሌግራም ቻናላችን ላይ ብታደርሱን የምንሰራላችሁና የምናስረዳችሁ ይሆናል ማለት ነው። ስለዚህ እነዚህን ኢሉስትሬቲቭ ኤክሰርሳይዝ ከመጽሐፍ የወሰድናቸውን አንድ ባንድ እንሰራቸዋለን ይችላላችሁ ማለት ነው። የመጀመሪያ ጥያቄ ነው find the measure of each of the following angle that is marked by the variable or the letter። እዚህ ጋር ያለ ቢ አለ፣ ኦኬ እዚህ ጋር ዜድ አለ፣ ኤክስ አለ፣ እዚህ ጋር ዋይ አለ፣ ኤክስ አለ። እነዚህን ፈልጉ ነው የተባልኩት። አንደኛ የመጀመሪያ ደረጃ እስኪ ማን ልፈልገው? ኤ ምንድነው ውስጥ ነው ያለው ኢንቴሪየር አንግል ኦፍ ኤች ትራያንግል። ኢንቴሪየር አንግል ኦፍ ትራያንግል ሰም ስንት? 180 ዲግሪ። ይሄ ሲደመር ጠቅላላ 180። ኤ ለማግኘት ምን እንጠቀማለሁ? አንግል ኤ ሲደመር 62 ዲግሪ ሲደመር 48 ዲግሪ is equal to 180 ዲግሪ ነው የሚመጣው። ይሄ ማለት ኤ ሲደመር 62 48 110 ዲግሪ is equal to 180 ዲግሪ ይመጣል። ይሄ ማለት ኤ እኩል ይሆናል 180 ዲግሪ ሲቀነስ 110። ለምን? ኮሌክቲንግ ላይ ተርም በምትጠቀሙበት ሰዓት 110 ከእኩል ይሆናል። ሳይን ምልክት ወደዚህ ነው ሲሄድ ምን ይሆናል? ፖዚቲቭ ከነበረ ኔጌቲቭ ይሆናል። ኔጌቲቭ ከነበረ ፖዚቲቭ ስለሚሆን እዚህ ጋር ፖዚቲቭ ነው ወደ ኔጌቲቭነት ይቀየራል ማለት ነው። ስለዚህ ኤ ከ180 ዲግሪ 110 ዲግሪ ስትቀንሱ ስንት ይሆናል? 70 ዲግሪ ይሆናል። የኤ ቫልዩ 70 ዲግሪ ነው ማለት ነው። ኦኬ አሁን ማን አለ? ቢ ኤክስቴሪየር አንግል ነው። ኤክስቴሪየር አንግል ኢዝ ዘ ሰም ኦፍ ዘ ቱ ሪሞት አንግል። እንደ መዝሙር እንዘምረዋለን ማለት ነው። ይሄ ኤክስቴሪየር አንግል ነው። የዚህ ኤክስቴሪየር አንግል ሪሞት አንግል ነው ማናቸው? ይሄና ይሄ። ይሄ በሌላ አባባል ማለት ቢ ኢዝ ኢኳል ቱ ዘ ሰም ኦፍ ዘ ቱ ሪሞት አንግል የማ 62 ዲግሪ ሲደመር 48 ዲግሪ። ኦኬ ቢ ኢዝ ኢኳል ቱ 62 ሲደመር 48 ዲግሪ 110 ዲግሪ ይሆናል ማለት ነው። ይሄ ለኤ ለአንደኛዋ ኤ እየሰራ ነው። ኦኬ ለአንደኛው ደግሞ እዛው ቢ የቢ አንደኛው ማን አለኝ? ይሄው እዚህ ጋር ዜድ ኤክስቴሪየር አንግል አለ፣ ኤክስ ኢንቴሪየር አንግል አለ። በመጀመሪያ ደረጃ ዜድን ምን ማግኘት ትችላላችሁ? እንደው ዝም ብላችሁ ይሄው ስትሬት ላይን ያን ያህል ውስብስብ አይደለም። ስትሬት ላይን ሰም ስትሬት ላይን ላይ የሚሰሩ ዲግሪያቸው ስንት ነው? 180። ስለዚህ ዜድ ሲደመር 70 ዲግሪ በጠቅላላ ሁለቱ ሲደመሩ ስንት ናቸው? 180 ዲግሪ። ይሄ ማለት ዜድ ኢዝ ኢኳል ቱ 180 ዲግሪ ሲቀነስ 70። ለምን ከእኩል ይሆናል ምልክት በኋላ አሻገርኩት። 70 ዲግሪ ሳይን ይቀይራል። ዜድ ኢዝ ኢኳል ቱ 180 ዲግሪ ሲቀነስ 70 110 ዲግሪ ይሆናል። ሶ የዜድ 110 ዲግሪ ነው። አሁን ደግሞ ማይቀረናል? የኤክስ ይቀረናል። ኦኬ ኤክስ ማለት ደግሞ ኤክስቴሪየር አንግል ነው። ኤክስቴሪየር አንግል ዘ ሰም ኦፍ ዘ ቱ ሪሞት አንግል። የዚህ ለኤክስ ሪሞት አንግሎች እነማን ናቸው? 70 እና 60። ስለዚህ በሌላ አባባል ኤክስ ኢዝ ኢኳል ቱ ከማን ጋር? 70 ዲግሪ
ሲደመር 60 ዲግሪ ኤክስ ኢዝ ኢኳል ቱ ሁለቱን ስትደምሩት 130 ዲግሪ ይመጣል። ምክንያቱም ዘ ሰም ኦፍ ዘ ቱ ሪሞት አንግል ኢዝ ኢኳል ቱ ዘ ኤክስቴሪየር አንግል ተብለን ዲፊኒሽን ሰጥቶናል መጽሐፋችሁ። ሂሳብ ዲፊኒሽን ካልኩሌሽን የእጅና የአእምሮ ውጤት ነው። ትለማመዳላችሁ ከዛ በኋላ ፐርፌክት ሆናላችሁ። ያን ያህል መጨነቅ አያስፈልግም። የሚፈልገው ልምምድ ብቻ ነው ማለት ነው። አሁን ወደ ሲ መስራትም እንችላለን። ሲ ማን ነው? ዋይ እና ኤክስ። በመጀመሪያ ደረጃ ዋይ ያለው ምንድነው? ኢንቴሪየር አንግል ተመልከቱ። ከዚህ ጋር ሄዳ ኦኬ። ስለዚህ እዚህ ጋር እንደ አንግል 35 ሰጥቶናል፣ እዚህ 75 ሰጥቶናል፣ እዚህ ጋር ያለ ዋይን ለማግኘት ምንድነው ማወቅ የሚጠበቅብን? ቤዚክ ኖሌጃችን ዘ ሰም ኦፍ ዘ ኢንቴሪየር አንግል ኦፍ ኤ ትሪያንግል ኢዝ ኢኳል ቱ 180 የሚለውን ብቻ በአንድ ትሪያንግል ውስጥ ውስጣዊ አንግሎቹ የሶስቱም ሲደመሩ 180 ይመጣል። አዎ እንዴት አድርገን? ዋይ ዲግሪ ሲደመር እዛ ጋር ስንት ተሰጥቶኛል? 75 ዲግሪ ይሄው ሲደመር እዚህ ጋር ስንት ተሰጥቶኛል? 35 ዲግሪ ኦኬ። ዋይ ሲደመር 75 ኦኬ እኩል ይሆናል የስንት? 180 ዲግሪ ነው የሚመጣው። ዋይ ሲደመር 75 ሲደመር 35 110 ዲግሪ እኩል ይሆናል 180 ዲግሪ ይመጣል። ይሄ ማለት ዋይ እኩል ይሆናል 180 ዲግሪ ሲቀነስ 110 ዲግሪ አይ ቲንክ 70 እና 30 100 5 እና 10 110 ልክ ነኝ። ኦኬ y is equal to 180 ዲግሪ ሲቀነስ 110 y is equal to ስንት ይሆናል? 70 ዲግሪ ይሆናል። የy 70 ዲግሪ መጥቷል። ስለዚህ አሁን ማን ነው የምፈልገው? ይሄ ኤክስቴሪየር አንግል is the sum of the two remote angle የማንና የማ የዚህ እና የዚህ y ስንት ነው? 70። ስለዚህ ማን ነው የምንፈልገው? x ሲ ላይ x is equal to ከማንና ማታ ብለናል? the two remote angle 75 ዲግሪ ሲደመር y ማለት ነው። x is equal to 75 ዲግሪ ሲደመር y ስንት አግኝተናል? 70 ዲግሪ x ስንት ይሆናል ማለት ነው? 145 ዲግሪ ይሆናል እያልኳችሁ ነው። ስለዚህ ኢንቴሪየር አንግል እና ኤክስቴሪየር አንግል ካልኩሌት ማድረግ በጣም ቀላሎች ነገሮች ናቸው። ስለዚህ ኢንቴሪየር አንግል እና ኤክስቴሪየር አንግልን ትርጓሜም በዚህ መሰረት ሰሩ ትችላላችሁ ማለት ነው። Consider triangle ABC is given in the figure below እንደምታዩት what is the value of theta plus beta plus alpha ነው። አሁን ማወቅ ያለብን ነገር ይህን ጥያቄ ለመስራት የቴታ ፕላስ ቤታ ፕላስ አልፋ ስንት ይመጣል ነው። ለመስራት ምን ማድረግ አለብን? ኤክስቴሪየር አንግል እና ሪሞት አንግል የሚባሉትን ዝምድናቸውን ማወቅ። አሁን ኤክስቴሪየር አንግል ማና ላይ ቴታ፣ አልፋ፣ ቤታ በጠቅላላ እነዚህ የተሰጡኝ ኤክስቴሪየር አንግል ናቸው። ውስጥ ላይ ምን ተሰጥተውኛል? አንግል ኤ፣ አንግል ቢ፣ አንግል ሲ። ስለዚህ ውስጥ ላይ ምን ተባብለናል? የዚህ ድምር ሲደመር የዚህ ድምር የውስጡ የአንድ ትሪያንግል አንግል ኤ ሲደመር አንግል ቢ ሲደመር አንግል ሲ ስንት ነው? 180። ለምን? የአንድ ውስጣዊ ትሪያንግል ድምር 180 ስለሆነ አንግላቸው። ይሄ ማለት ኤ ሲደመር ቢ ሲደመር ሲ በጠቅላላ 180 ዲግሪ ይሰጠኛል። በሌላ አባባል አሁን ደግሞ ወደምንምጣ ቴታስ ምንድን ነው የተጠየቅነው? ቴታ ፕላስ ቤታ ፕላስ አልፋ ነው። ኦኬ ቴታ ማለት ምን ይሆናል? ይሄ ኤክስቴሪየር አንግል ነው። የሱን ሪሞት አንግሎቹ ማን ናቸው? ኦኬ ይሄ ሊሆን አይችልም፣ ጎረቤቱ ነው። ከሱ አዌይ መሆን አለበት፣ ፋር አዌይ መሆን መቻል አለበት፣ መራቅ። ስለዚህ ማን ነው? ቢ ሲደመር ሲ። አልፋ ማለት ቢ ሲደመር ሲ ነው። ኦኬ ሶሪ ቴታ ማለት አሁን ወደ ምን ይላለን? አልፋ ኢዝ ኢኳል ቱ ይሄው። የአልፋ ደግሞ ሪሞት አንግሎች እነማን ናቸው? ኤ እና ሲ። ይሄ ማለት ኤ ሲደመር ሲ አልፋ ይሰጠኛል። ቀጣይ ምን አለኝ? ቤታ ኢዝ ኢኳል ቱ ኤ የሆነው ኤክስቴሪየር አንግሉ። ኤክስቴሪየር አንግል የቤታ ዘ ሰም ኦፍ ዘ ቱ ሪሞት አንግል። ሪሞት አንግል የቤታ ማን ነው? ኤ እና ቢ። ኤ ፕላስ ቢ ይሆናል ማለት ነው። የተጠየቅነው ጥያቄ ቴታ ፕላስ ቤታ ፕላስ አልፋ ስንት ይሆናል ነው። ይሄ ማለት በሌላ አባባል ምንድነው? ቴታ ፕላስ ቤታ ፕላስ አልፋ ኢዝ ኢኳል ቱ ከማጋ ነው? ቴታ ከማጋ ነው እኩል የሚሆነው? ቢ ሲደመር ሲ። እንተካካው እስኪ። ኦኬ ሲደመር ቤታ ምን አለኝ? ሲደመር አልፋ ፕላስ ቢ ነው፣ እየተካው ነው። እኩል ይሆናል አልፋ ማለት ኤ ፕላስ ሶሪ ቤታ ማለት ኤ ፕላስ ቢ ነው። አልፋ ማለት ምንድነው? ኤ ፕላስ ሲ። እነዚህ በጠቅላላ ከዚህ ጋር እኩል ናቸው። ቤታ ይሄ ቴታ ይሄ ሁለቱ፣ ቤታ ይሄ ሁለቱ፣ አልፋ ይሄ ሁለቱ። እነዚህ መደመር ማለት ነው። ይሄ ማለት ቴታ ፕላስ ቤታ ፕላስ አልፋ ኢዝ ኢኳል ቱ አሁን ኮሌክቲንግ ላይክ ተርም ላርጋቸው። እዚህ ጋር ላይክ ተርሞች ስላሉ እዚህ ጋር ቢ አለ። ላይክ ተርም ማለት ዘ ሴም ቫሪያብል ማለት ነው። ቢ ሲደመር
ሲ ሲደመር ሲ ሲደመር ኤ ሲደመር ኤ ይሄው እዚህ ጋር ቢ ያለ ቢ ሲደመር ቢ ሲ ያለኝ እዚህ ጋር ሲ ያለኝ ሲ ሲደመር ሲ ያለኝ እዚህ ጋር ያለኝ ኤ ሲደመር ኤ ይሄ ማለት ቴታ ፕላስ ቤታ ፕላስ አልፋ ኢዝ ኢኳል ቱ ኦኬ ቢ ሲደመር ቢ ቱ ቢ ሲደመር ሲ ሲደመር ሲ ቱ ሲ ሲደመር ኤ ሲደመር ኤ ቱ ኤ ይሆናል ማለት ነው። ይህንን ሪአሬንጅ ማድረግ ትችላላችሁ ኮሙታቲቭ ፕሮፐርቲ ስላላችሁ። ይሄ ማለት ቴታ ፕላስ ቤታ ፕላስ አልፋ ኢዝ ኢኳል ቱ 2a ሲደመር 2b ሲደመር 2c ምንም ልዩነት የለውም። ይሄ ማለት ቴታ ፕላስ ቤታ ፕላስ አልፋ ኢዝ ኢኳል ቱ የጋራ ላውጣ እስኪ የተለያየ ቫሪያብል ስለሆኑ መደመር አይችሉም። የጋራ ላውጣ ሁለት አወጣው እዚህ ጋር ማን አለኝ ኤ ሲደመር ቢ ሲደመር ሲ ይሄ በዲስትሪቢዩቲቭ ፕሮፐርቲ የተጻፈ ነው። ይሄ ማን ይሰጠኛል? ሌላኛው 2 ሲባዛ በ 2a ሲደመር 2 ሲባዛ በ b 2b ሲደመር 2 ሲባዛ በ c 2c እንደሰጠኝ ማለት ነው። ይሄ ማለት ቴታ ፕላስ ቤታ ፕላስ አልፋ ኢዝ ኢኳል ቱ ትዋይስ ኦፍ ኤ ፕላስ ቢ ፕላስ ሲ ስንት ይሰጠናል? ታወራል እዚህ ጋር 180 እዚህ ጋር 180 ዲግሪ መጠቀም ትችላላችሁ። ይሄ ማለት ቴታ ፕላስ ቤታ ፕላስ አልፋ እኩል ይሆናል 2 ሲባዛ 180 ዲግሪ 360 ዲግሪ ይሆናል ማለት ነው። ስለዚህ አልፋ ፕላስ ቤታ ፕላስ ቴታ ማለት 360 ዲግሪ ይሆናል ማለት ነው። ወደ ቀጣይ እንሄዳለን። ይሄ የሁለተኛው ጥያቄ ነው። ቀጣይ ደግሞ ወደ ሶስተኛው ጥያቄ መሸጋገር እንችላለን። ብራቮ። ሶስተኛ ጥያቄ in the figure below find the value of x and y። በመጀመሪያ የx እና y እንፈልጋለን። ከዛ በመቀጠል እነሱ ስንት ዲግሪ ሊለኩ እንደሚችሉ ፈልጉ ተብለናል። then find the measure of the angles። የመጀመሪያው ሶስተኛ ኤን እስኪ እንስራው። ኤ ምንድነው? እዚህ ጋር ኤክስቴሪየር አንግል አለ። ኤክስቴሪየር አንግል the sum of the two remote angle ነው። የማና የማ እዚህ ጋር 3x ነው ሶሪ የተሰጠው። እዚህ ጋር 3x ነው የተሰጠኝ። ኦኬ 7x ማለት የሁለቱ ድምር ኦኬ 7x is equal to 40 ዲግሪ ሲደመር 3x ይሆናል ማለት ነው። ይሄ ማለት 7x እኩል ይሆናል ምልክት በኋላ 3 ላሻግራት ምን ትሆናለች? -3x እኩል ይሆናል 40 ዲግሪ። ይሄ ማለት 7x ሲቀነስ 3x 4x is equal to 40 ዲግሪ። ይሄንንም በአራት ማካፈል ይሄንንም በአራት ማካፈል 4 በ4 ገና ቢካንሰል x is equal to 40 ዲግሪ divided by 4 10 ዲግሪ ይመጣል። አሁን የx ቫልዩ 10 ዲግሪ መጣ። ግን ፈልጉ የተባለው ስንት ሊለኩ እንደሚችሉ ነው። የዚህ ይሄ ማለት 3x ዲግሪ ስንት ነው? 3x is equal to 3 times of 10 ዲግሪ። ስለዚህ ስንት ነው? የመጀመሪያ 30 ዲግሪ ይሆናል። ሁለተኛ 7x ስንት ነው ሊለካ የሚችለው ነው? 7 into x ቦታ ላይ ስንት ዲግሪ ካለ 10 ዲግሪ is equal to 70 ዲግሪ ይሆናል ማለት ነው። ይሄ በሌላ አባባል ይሄ 30 ይሄ 70 ይሄ 40 ይለካል እያለ ነው። ኦኬ ሁለት ሶስተኛው ላይ ምን እንሰራለን? የቢ ሶስተኛ ቢ ምንድነው? እዚህ ጋር ይሄ 90 ዲግሪ ነው። እዚህ ጋር 90 ዲግሪ እያለ ነው። 90 ዲግሪ መሆኑ ታውቋል። ስለዚህ የኛው 38 ነው። ይሄ ምልክቱ ራይት አንግል ትሪያንግል ማለት ነው። አክቹዋሊ ግን መሰጠት ወይም መነገር ነበረበት፣ ግን 90 ዲግሪ ለመስጠት ነው የሞከረው መጽሐፉ ላይ። ስለዚህ ምንድነው ልንሰራ የምንችለው? ይሄ ኤክስቴሪየር አንግል ነው። ይሄ ኤክስቴሪየር አንግል ደግሞ ዘ ሰም ኦፍ ዘ ቱ ሪሞት አንግል። ኤክስቴሪየር አንግል ስንት ነው? ዘጋ የተሰጠኝ 4x ሲደመር 24 ዲግሪ ነው የተሰጠኝ። ይሄ ደግሞ ከማጋ ነው እኩል ይሆናል። ይሄ ስንት ነው? 90 ዲግሪ ሲደመር እዚህ ስንት ሰጥቶኛል? 38 ዲግሪ። ይሄ ማለት 4x ፕላስ 24 ዲግሪ is equal to 90 ሲደመር 38 128 ዲግሪ ይሆናል ማለት ነው። ይሄ ማለት 4x is equal to 128 ዲግሪ ሲቀነስ ከኩልና ምልክት በኋላ ሲመጣ ስንት 24 ዲግሪ ይሆናል። ይሄ ማለት 4x is equal to 128 ዲግሪ ሲቀነስ 24 ዲግሪ 128 ሲቀነስ 24 ኦኬ 104 ዲግሪ። ከዚህ በኋላ ምንድነው ላደርግ የምችለው? ይሄንኛውንም በአራት ማካፈል ይሄንኛውንም በአራት ማካፈል 4 በ4 ጠፋ። x is equal to 104 ሲካፈል ለ4 ኦኬ እዚህ ጋር አካፍለው 104 ሲካፈል ለ4 ከ10 ላይ 2 ጊዜ 8 24 ስንት ይመጣል? 26
ሶ ዘ ኤክስ ቫልዩ ስንት ይሆናል? 26 ነው። የኤክስ ቫልዩ 26 ከሆነ የዚህ ኤክስቴር አንግሉን ፈልጉ ስለተባል ምንድነው የምናደርገው? ኤክስ ቦታ ላይ መተካት ብቻ ነው። ኤክስቴር አንግሉ ስንት ነው? 4x ሲደመር 24 ዲግሪ ነው የተባለው። ስለዚህ 4 ኢንቱ ኤክስ ቦታ ላይ ስንት ተተካለሁ? 26 ዲግሪ ሲደመር ስንት ይሆናል? 24 ዲግሪ። 4 ሲባዛ በ26 104 ዲግሪ ሲደመር ስንት ይሆናል? 24 ዲግሪ። በጠቅላላ 104 ዲግሪ ሲደመር 24 ስንት ይሆናል? 128 ዲግሪ ይሆናል ማለት ነው። የዚህኛው ያለው ኦኬ። ሁለተኛው ጥያቄ እዚህ ጋር ኤክስቴር አንግል ሰጥቶኛል። እዚህ ጋር ኤክስቴር አንግል 130 ነው። ኦኬ እንደዚህ ስትሬት ባደርገው 180 ይሰራል። እዚህ ስንት ነው የሚሆነው? 50 ዲግሪ ይሆናል ማለት ነው። ኦኬ ይሄን ደግሞ ኤክስቴንድ ማድረግ ይቻላል። እዚህ ጋር ኤክስቴንድ ማድረግ ብትፈልጉ ተመልከቱ። ይሄንን እንደዚህ አድርጉት እንደዚህ። ምክንያቱም ይሄ ፓራለል ላይን ነው ብሎኛል። ማናማ AB is parallel to DE AB ይሄው ፓራለል ቱ ዲ ይሄው። እስኪ እናስረዝመውና ምን እንደሚፈጠር እንዴ። እዚህ ጋር ደግሞ የትራንስቨርሳል ላይን ነው ማለት ነው። ሁለት ፓራለል ላይን በትራንስቨርሳል ላይን ከተደርገዋል። በሌላ አባባል እዚህ ጋር የሚፈጠረው አንግልና እዚህ ጋር የሚፈጠረው አንግል ምን ተባብለናል? ከዚህ በፊት በሰራናቸው ቪዲዮ ኦልተርኔት ኢንቴሪየር አንግል ይፈጠራል ማለት ነው። ስለዚህ ይሄ 50 ከሆነ ይሄኛው ስንት ይሆናል? 50 አልፋ። እዚህ ጋር ስንተኛው ጥያቄ? አራተኛው ጥያቄ ላይ ነን። ስለዚህ ኤ የምትባለው አልፋ ኢዝ ኢኳል ቱ ስንት ነው ሊሆን የሚችለው? 50 ዲግሪ ከማጋ እኩል ስለሆነ ባይ ኦልተርኔት አንግል ማለት ነው። ባይ ኦልተርኔቲቭ ኢንቴሪየር አንግል። ኦኬ ሁለተኛስ ምን አለን? እዚህ ጋር ማየት እንችላለን ማለት ነው። ይሄኛውንም እናስረዝመው ማስረዘም ትችላላችሁ። እዚህ ጋር የሚፈጠረው ኦሜጋ እና እዚህ ጋር የሚፈጠረው አንግል እኩል ነው ማለት ነው። በሌላ አባባል ኦሜጋ ኢዝ ኢኳል ቱ ስንት እያለኝ ነው? አሁንም 68 በምን ባይ ኦልተርኔት ኢንቴሪየር አንግል ይሄና ይሄ እኩል ስለሆኑ። ኦኬ ሶስተኛ ምን እንሰራለን? አሁን የቀረን ይሄ 50 ነው። ይሄ ስንት ነው? 68 ተሰጥቶኛል። እዚህ ጋር ቀሪዋ ስንት ሆናለች? 50 እና 68 118 ከሆነ ከ180 ላይ መቀነስ 180 ሲቀነስ 118 ዲግሪ ኦኬ ስንት ይሆናል? 62 ዲግሪ ይመጣል። ሶ እዚህ ጋር ያለችው ስንት ነው? 62 ዲግሪ 62 ዲግሪ ከሆነ ይሄና የምን ኤክስ ሰርተዋል። ሲግማም ስንት ይሆናል ማለት ነው? ሲግማም እኩል ይሆናል 62 ዲግሪ። ይሄ ምንድነው? ቨርቲካል ኦፖዚት አንግል ህግ መሰረት መሰራት ይቻላል ማለት ነው። ስለዚህ ፈልጉ የተባልናቸውን በጠቅላላ ሰርተናል። በቀጣይ የምናየው ቲዮረም ሲሆን ራይት አንግል ትሪያንግል ስፔሻሊ ሁለት ቲዮረሞች ይኖሩናል። ፓይታገረስ ቲዮረም እና ዩክሊድ ቲዮረም